ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ ምን ሄደው ወደ ድሬዳዋ ምን you guys already እኔ በጣም ኤክሳይትድ ሆኛለሁ። በቃ እኔ አሁን already ድሬዳዋ የገባው ነው መሰለኝ። ገና አሁን ትሬን ስቴሽን ነኝ አይደለ? እንደዚህ በቃ በሙቀት ላብድ ነው። በቃ ጭንቅላቴ እዛ ስላለ እንዲያውም በብርድ እየተጠበስኩ ነው you guys። እና ትሬን ስቴሽን አዲስ አበባ ትሬን ስቴሽን ለዋ አካባቢ የሚገኘው ጋር ነው ያለነው። ግቢው እንዴት እንደሚያምር you guys ግቢው ነው you guys። አንዳንድ ስናክ ለመግዛት ምንም ጊዜ አላገኘውም ነበረ እና you guys ያው ስናክ ገዝቼ እየተመለስኩኝ ነው። ሰዓቱ ምንም እየሄደ አይደለም። ስለዚህ ስማ እንዴት ነው የሚያምረው። አሁን ከምሽቱ ስንት ሰዓት ነው? ከምሽቱ 1 ሰዓት አካባቢ ነው። 1 ሰዓት ከ40 ትሬኑ መንገድ ይጀምራል። you guys መንገዱ እስካሁን አላለቀም። 16 ፍሬንድ ገና መጨረሻ ላይ ነው። ኦኬ ካሜል 1 እስከ 16 እዚህ ጋር ይላል። ሶ ይሄ ሁሉ መንገድ ከመጣን በኋላ እዚህ ጋር ነው የምንጠብቀው ማለት ነው። አርማኒ ጓደኛ አገኘች። እኔ ፍቅር ያ you guys ተሰለፉ ተብሏል። ትሬኑ መጣ። የኛ የመጨረሻው ሰልፍ ነው። የገባ ነው አልጋችን ትመስላለች። ሎወር ሲሆን የመጨረሻው ትልቁ ፕራይስ ሎወሩ ነው እና አፐሩ ደግሞ ይሄን ይመስላል። ዋጋው ከሆነ ብዙም አይለያይም ግን በቃ ዲዛይነች ቴብል አላት። ያ ተዘማሽ ገባህ ነው አማይ ናይ እዚያ ግን ሰው አለ። እኔ ውሃ ጠምቶኛል በጣም። ይሄኛ ደግሞ ደስ የሚለው እንትን አላት ይሄ ነገር ቴብሏ። ስናካችንን እንደረድራለን። ለማንኛውም ራሳችንን እናመቻች። ስናካችንን እናስተካክልና ከዛ ባጋችንን እናስገባለን። ያ ባጎቹ መንገድ እንዳይዘጉ ደበቅ ያ እሺ። ይሄ ደግሞ እዚህ ስር መሆን ይችላል። ያ እንዴ መቀመጫ አላት ሰው ጋር መዝናኛ ሁሉም ላይ ቆይ። ዋው ሶ ሩማችን ትመስላለች።
ከዛ ደግሞ እዚህ ጋር መቀመጫ ወንበር አላት። ያ እዚህ ጋር መዝናናት ይቻላል። ጎረቤት እዲና 20 ቁጥር አይደል? እኔ እኮ 19 ነኝ የኔ 002 ነው። 20 ቁጥር አለች እኮ ታዲያ ይሄ እኮ 10 ይኸው ያንቺ የሚለው 9 ቁጥር ነው የሚለው እዛ ጋር ነው 9 እዛ ነው እርግጠኛ አይደለም 16 15 14 13 አይደል? ይሄድሽ 9 ቁጥር የታልቻጀር ቦታ ቦርሳው ጋር ዋው እዚህ ጋር ቻርጀር አለቻት። የስ ይሰራል። ያ መብራት አልነበረንም። ሶ ቻርጅ እናደርጋለን። ያው ራስጌ መብራት አለ። ዋው 19 ነኝ። እርግጠኛ ነሽ? ሳራ ኃይሉ 19 ቁጥር አሁን እኔ ከ29 ወደ 7 ለመሆን 20 ቁጥርም ወይ ሄደ አሁን ኔጋ እዛ መሄድ ኖርማል ነው 3000 ምናምን 3000 ይሄ በየአይነት ነው። ይሄ ሽሮ ነው። ትንሽ እና በጣም ፓክድ ነው ጋይስ። ሬስቶራንት ያው በጣም ሰልፍ ነው። ለዚህ ሁሉ እንትን በጣም አጭር ናት። እና ዩ ጋይስ በትሬን ቆይታ ውስጥ እኔ የታዘብኩትን ነገር ስነግራችሁ መጀመሪያ ስለ ትኬት ዋጋ ስናወራ ከ1200 እስከ 3600 ድረስ ነው። ያው ትኬቱ በቴሌብር ማቁረጥ ትችላላችሁ። ትሬኑ ደግሞ መንገድ የሚጀምረው ማታ 3 ሰዓት ላይ ነው ከአዲስ አበባ ሲሆን ማለት ነው። እና ጠዋት 12 ሰዓት ከ40 ላይ ይደርሳል። እና ይሄ ሁሉ ሲሆን የራሳችሁ ዝግጅት ማድረግ አለባችሁ ብዬ አስባለሁ። መጀመሪያ ነገር ያው ምግቡን እንዳያችሁት ነው፣ ራሳችሁ ሬት አድርጉት። እንደኔ ግን በምሳቃ ወይም ደግሞ ከውጪ ምግብ ይዛችሁ መምጣት አለባችሁ ብዬ አስባለሁ። እና አንሶላ፣ ትራስ፣ ጨርቅ የራሳችሁን ይዛችሁ ብትገቡ ጥሩ ነው። ሌላ ደግሞ ያው ቶይሌት ነው። ብዙም እድሉ ላታገኙ ትችላላችሁ። በጣም ብዙ ሰው ነው ትሬን ውስጥ የሚሳፈረውና አገኛችሁም አላገኛችሁም ስለሱም ደግሞ ትንሽ ማሰብ ያስፈልጋል። እና ይሄ ሁሉ ምነግራችሁ እንዴት ነው በሰላም በጤና ድሬ የምንደርሰው ብላችሁ ካሰባችሁ ያ እነዚህ 3 ነገሮች ማሰብ አለባችሁ። ከዛ ደግሞ ትሬን ውስጥ ያየሁት ነገር አብዛኛው መንገደኛ ወጣት ነው ጋይስ፣ ሀስለር ናቸው። በቃ ከድሬ ወደ አዲስ አበባ እቃ ይዘው እየመጡ ይሸጣሉ። እና ይሄ አንድ የስራ እድል ነው። ወጣቶች በቃ አሁን ምንድነው መስራት ያለብኝ ስራ ፈልጋለሁ ብላችሁ እያሰባችሁ ከሆነ ይሄ አንድ የስራ እድል ነው እና በጣም ቀላል ነው እና ደግሞ ትንሽ ገንዘብ ነው የሚጠይቀው። እና ምንድነው የሚያደርጉት ከዛ የተፈቀደ መጠን አለ፣ ሽቶ፣ ሱሪ፣ ሰዓት የተፈቀደ አለ። በዛ መሰረት ይዘው እየመጡ ይሸጣሉ ማለት ነው። እንደውም ከኛ ጋር የነበረ አንድ ሰው በቃ ትኬት በየቀኑ እየቆረጠ እስከ ሰኔ ድረስ ቆርጧል። በቃ የተመላለሰ ያመጣል ማለት ነው። በየቀኑ ገቢ ያለው ማለት ነው። ስለዚህ ይሄ በጣም ትልቅ የስራ እድል ነው ብዬ አስባለሁ። እና እንደዛ ማድረግ ትችላላችሁ። እና ደግሞ እንዴት ነው ማደርገው እንዴት ነው ካላችሁ ደግሞ እንዴት ብዬ እጀምራለሁ ላይክ ማማከር ከፈለጋችሁ ደግሞ እዛ ትሬን ስቴሽን ሄዳችሁ ምንድነው ማድረገው ብላችሁ ሰው ብትጠይቁ አብዛኛው 90% ይሄንን ነው የሚሰሩት። ስለዚህ ሄዳችሁ ብታማክሯቸው ምን እንደሚደረግ ይነግሯችኋል ማለት ነው። እና ወጣቶች ይሄን ተጠቀሙበታላችሁ ብዬ አስባለሁ። እና ይሄን ይመስላል በኢትዮ ጅቡቲ ትሬን ትሪፕ የነበረኝ ቆይታ። ድሬ ላይ የሚኖረኝ ቆይታ ደግሞ ምን ይመስላል እሱን ደግሞ በሚቀጥለው ቪዲዮ የምታዩት ይሆናል። እና ቻናሌን ሰብስክራይብ፣ ሼር በማድረግ አበረታቱኝ። ወዳችኋለሁ። ባይ